ወዴት እየሄድሽ ነበር? እኔ ወደ ፍቅረኛዬ ጋር ነው የምሄደው። ፍቅረኛሽ ጋር እየሄድሽ? በቃ እኔ አደርስሻለሁ፣ ችግር የለም። ችግር የለም፣ እኔ ራሴ እሄዳለሁ እኮ ትንሽ ይቅርታ። የምሬ ነው። ነይ አንዴ። እኔ መሰለ መልክና ቁመና ይዘሽ ለምን ከሱ ጋር ትጃጃለሽ? ችግር የለም አባ፣ ታውቀኛለህ። ከምትሄጂበት የተሻለ ነገር እኔ ጋር ይኖራል። የሆነች የምትጀምሪያት ቢዝነስ ነገር እኔ ከፍትልሻለሁ። ብቻ አንቺ ጸባይሽ ጥሩ ይሁን እንጂ ማለት ነው። ልሽም በቃ ለዛሬ ለምታጠፊው ጊዜ እኔ ክስሻለሁ። እሺ ታደርግልኛለህ? ሰላም ዩቲዩብ፣ ዳጊ ኦርተን ነኝ። በሌላ ቪዲዮ ተመልሻለሁ። ዛሬም በአበደ ፕራንክ ቪዲዮ መጥቻለሁ። ከዛ ቪዲዮ በፊት ግን ሰብስክራይብ ሳታደርጉ ቪዲዮን የምታዩ ሰዎች እንዳላችሁ መረጃ ደርሶኛል። ስለዚህ የፈጠነ አሁኑኑ ሰብስክራይብ በማድረግ ቪዲዮን እንጀምራለን። የዛሬው አይዲያ ምን መሰላችሁ? ይኸው መንገድ ላይ ወጥቻለሁ። ሴቶች ልክ ሲያልፉ ይዤ ካላገባሽኝ ብዬ ነው ማስጨንቃት። እስቲ ይሄንን መልካም ወጣት እምቢ የምትል ትኖራለች አትኖርም የሚለውን አብረን የምናይ ይሆናል ማለት ነው። ቪዲዮ ላይክ በማድረግ ነው የምንጀምረው። እስከ መጨረሻው ተከታተሉ። እሺ እየጠበቅን ነው እየጠበቅን ነው። መንገደኛ ብቻ ትሁን እንጂ እየጠበቅን ነው። እስቲ የምትሆን ሴት አይ ቲንክ እዛ ጋር እየመጣች ነው መሰለኝ። ያራዳ ልጆች እስቲ እንሞክር፣ እድላችንን እንሞክር። ሰላም ነው? እንዴት ነሽ? ሰላም ነው? እንዴት ነሽ? እዚህ ለሰፈሩ አዲስ ነኝና የመገናኛ ታክሲ የቱ ጋር ነው የሚይዘው? የመገናኛ ታክሲ በዚህ ጋር ነው። መታወቅ ይቻላል? አይ እኔ ወደ ፍቅረኛዬ ጋር እኮ ትንሽ ደስ ስላልሽ ነው። ትንሽ ደቂቃ ብቻ፣ ትንሽ ደቂቃ። እኔ ለሀገሩም አዲስ ነኝና ከውጪ ነው የመጣሁት። የሆነ ቀይር አለብኝ ሀገሩ ምናምን ነው። ቆንኩኝ፣ ትንሽ ደቂቃ ቆያ በዚህ አካባቢ ሳይንሽ ምናምን ደስ አልሽና ትንሽ ላወራሽ ፈልጌ። ይቅርታ አባታችን፣ ግድ የለሽም። ከምትሄጂበት የተሻለ ነገር እኔ ጋር ይኖራል። ወዴት እየሄድሽ ነው? ይቅርታ፣ እኔ ወደ ፍቅረኛዬ ጋር ነው። ፍቅረኛሽ ጋር? ፍቅረኛ አለሽ እንዴ? አለኝ። ታዲያ በዚህ በፀሐይ መጥቶ ቤትሽ ፒክ አያደርግሽም? አይ ችግር የለም፣ እኔ ቤት የተሻለ ነው። አንቺን የመሰለ ልጅ እንዴት ነው ነይ ብሎሽ ጠርቶሽ እየሄድሽ እዛ ድረስ? ችግር የለም። አይሆንም፣ የምር አይገባሽም። ለአንቺ ገብቶሻል አይደለ? ችግር የለም። ነይ አንዴ፣ ይኸውልሽ ነይ፣ ችግር የለም። እኔ እሸኝሻለሁ፣ እሱ ጋር እኔ እሸኝሻለሁ። ዳጊ ይባላለሁ። ስምሽ ነው? መሲ ይባላል። መሲ፣ ስላገኘሁሽ ደስ ብሎኛል። እኔ ረጅም ዓመት ውጪ ነው የኖርኩትና በቃ ሀገሬ ላይ እንዳንቺ አይነት ቆንጆ ሴት ምናምን አግብቼ ምናምን መኖር ፈለግኩኝና አሁን እኮ ዝም ብዬ እያየሁኝ አጋጣሚ አንቺን አየሽና ደስ ያለሽ የሆነ ምንድሽ ፍቅረኛሽ አሁን የት ሆኖ ነው የሚጠብቅሽ እኮ? እንዴት አንቺን የመሰለሽ ግን በመኪናው መጥቶ ፒክ አድርጎሽ ከቤት ይዞ እዛ ቦታ እንታሳልፉን ነገር አሳልፋችሁ ነው መሸኘት ያለበት አይደል? ለአንቺ ስለማይገባሽ ነው መነግርሽ። ገብቶሻል? እኔ መሰለ መልክና ቁመና ይዘሽ ለምን ከሱ ጋር ትጃጃለሽ? ታውቀኛለህ? አላውቅሽም። ማውቅማ ግን እንተዋወቃለን ዛሬ፣ ነገ ደግሞ በረንብ ጓደኛ ማቾች እንሆናለን። የምሬን ነው እኮ። ነይ ቆይ አንዴ ነይ እናውራ፣ ትንሽ እናውራ። እኔ እሸኝሻለሁ። የምር እዚህ ጋር ላቆምኩሽ ነገር እኔ ክስሻለሁ፣ እሸኝሻለሁ። የምሬን ነው። አልችልም አባት። ምን ፍቅረኛ ስላለሽ ነው? አዎ። እሺ ወይ ሌላው ነገር ይቀርና ዛሬ እንኳን ልሽም በቃ ለዛሬ ለምታጠፊው ጊዜ እኔ ክስሻለሁ። እሺ ታደርግልኛለህ? እንዳለ አንቺ ከሁሉ ነገር እኮ ይገባሻል እኮ። የምር ምንም ችግር ነው መኪና እንዳይገጭሽ ወደዚህ ዳንጋውን እኮ ማለት እኮ በቃ ህይወትሽ ተቀየረ ማለት ነው። አሁን ተማሪ ነሽ ወይ ሰራተኛ? አዎ ተማሪ ነኝ። በቃ ከስራሽ ከትምህርትሽ ጎን ለጎን የሆነች የምትጀምሪያት ቢዝነስ ነገር እኔ ከፍትልሻለሁ። ብቻ አንቺ ጸባይሽ ጥሩ ይሁን እንጂ ማለት ነው። እና እኔ ለእንዲህ ለዝባዝንኬ ነገርማ አይደል ለቁም ነገር ነው። ፈቃደኛ ደግሞ የምትሆኝ ከሆነ የሆነ ህይወት አብረን ብንጀምርና ወደ ስቴት ይዤሽ ቤት ደስ ይለኛል። እኔ ሁለት የከሰል አይሱዚዎች አሉ፣ 7 ሲኖች አሉ። ምን የሌለኝ ነገር አለ? እኔ ያጣሁት ታማኝ ሴት ብቻ ነበር። ይኸው አንቺን አግኝቻለሁ። ተመስገን አምላኬ።
ስላገኙሽ በእውነት በጣም ነው ደስ ያለኝ። ስለዛ እሱ ይቅርብሽና መኪና እዛ ጋር ነው ያቆምኩት። ወይ ዘንድሮ አያልቅም ተነግሮ